Oh, ማን 320 ግራም ፕሮቲን 3010 ካሎሪን ያለው የሽምብራ ፒዛው ኛም ኛም በጣም ነው የሚጣፍጠው። በጣም ዋው በጣም ሪቦኛል። እዚህ ቤት ብላል ፊት ኪችን ቤት የሽምብራ ሃይ ፕሮቲን ፒዛ አልበላ። እውነት ነው። በቃ ቶሎ አምጡልኝ። እሺ። ዋው በጣም የሚገርም ነው። ዞዙ ራሱ በጣም የሚገርም ነው። ማባያው ኦ ማይ ጋድ ማን በጣም ነው የሚጣፍጠው። በጣም በሽምብራ ብቻ የሚሰራ ያለምንም ዱቄት የሚሰራ የብላል ፊት ኪችን ቤት ብቻ ነው የሚሰራው የሃይ ፕሮቲን 320 ግራም ፕሮቲን ያለው 3010 ካሎሪን ያለው የሚገርም ነው። እሰራዋለሁ። ተከታተሉኝ። እንግዲህ ይሄ በአታክልት የሚሰራ ስጋ ነው። ይሄ 800 ግራም ሽምብራ ነው። 3 እንቁላል አለኝ እና የሻይ ማንኪያ ጨው ጨምራለሁ። ከዛ እንደዚህ ፈጭተ ነው እንደዚህ እናዘጋጀዋለን። ከዛ በኋላ እንደዚህ እንዘረጋዋለን። ስስ አድርገን እንዘረጋዋለን እንዳይወፍርብን በስሱ እንዘረጋዋለን። ከዛ ስምት ወይም በአማርኛው ስምት ነው የሚባለው፣ ዜዛም በጀርመንኛ ለዲኮሬሽን ዙሪያው ላይ እንደዚህ እናደርጋለን። ከዛ ንጹህ የሆነ ቲማቲም ስኳር የሌለው መሆን አለበት። ስጋው ለ5 ደቂቃ በሙቋ ይዘፈዘፋል። ከዛ እንደዚህ መልኩ ይመጣላቸዋል ማለት ነው። ከዛ በኋላ ይሄ ደግሞ ዘላሚ ማርቶዴላ፣ የአሳማ ማርቶዴላ አይደለም፣ በአታክልት የሚሰራ ዘላሚ ነው። እሱን ጨምራለን። ከዛ ቃሪያ፣ ከዛ ትንሽ ቲማቲም፣ ከዛ በኋላ ኦሊቭ፣ ከዛ ቺዝ፣ ሞዝሬላ መሆን አለበት። ሞዝሬላ 18 ግራም ፕሮቲን አለው። ትንሽ ፋት ነው ያለው። ከዛ በላይ ኦሊቭ እናደርጋለን። ከዛ በኋላ ለ15 ደቂቃ ፒዛውን ውስጥ እናቆየዋለን ማለት ነው። በነገራችን ላይ መጀመሪያ የሽምብራውን ቡኮ ለብቻው 5 ደቂቃ ትንሽ በእሳት መታ አድርገን እናወጣዋለን። ኦኬ። ከዛ ፒዛው ይህን መስራት ወጥተዋል። ፒዛው እንግዲህ ያው ፒዛው በጣም የሚገርም ፒዛ ነው። ሃይ ፕሮቲን ያለው ነው። አሁንም ይደግምላቸዋለሁ። 320 ግራም ፕሮቲን አለው። 3010 ካሎሪን ያለው ነው። በጣም የሚገርም ነው። ከዛ በኋላ ያው ይሄን ይመስላል ማለት ነው ፒዛውን። ከዛን ፒዛውን ከዘራ ነው በኋላ መባያ ያስፈልጋል አይደል እንዴ? እንደዚሁም በ200 ግራም ሽምብራ፣ ትንሽ ቺዝ፣ ኦሊቭ፣ ትንሽ በርበሬ፣ ትንሽ ኦሊቭ ዘይት እናድርግና እንደዚህ ፈጭተን እናዘጋጀዋለን። እና ማንጎ፣ ትንሽ አቮካዶ ማለት ነው እንዳትረሱ እና